ሰላም እንኳን ወደ ዶክተር ዳክሶ በደህና መጣችሁ። በዛሬው ዕለት ኮራ የተባለች እስልምና እምነት ተከታይ ከ20 የክርስትና እምነት ተከታዮች ጋር ሰፊ ሐሳብ ሙገት ያደርጋሉ። ኮራ የራሷን መጠይቆች ይዛ መጣለች። ይህን ለመከታተል እኛም ወቅተናል። መድረኩን ሰጥቼሻለሁ። አመሰግናለሁ። የመጀመሪያው ርዕሴ ፍጹም አሃዳዊነት ከሥላሴ አስተምህሮ ይልቅ ከፈጣሪ ባህሪ ጋር የሚስማማ ነው የሚል ነው። ስሜ ኮራ ይባላል። Shanasa. My name is Ty. My name is Iore. My name is Sierra. Perfect. Nice እሺ መልካም ስላገኛችሁ በጣም ደስ ብሎኛል። ይህን ርዕስ የመረጥኩበት ምክንያት እንደ አንድ ሙስሊም ካለኝ እይታ አንጻር የሥላሴ አስተምህሮ በየትኛውም የአምላክ መለኮታዊ ራእይ ውስጥ ተገልጿል ብዬ አላምንም። አምላክ በባህሪም ሆነ በአካል ፍጹም አንድ ነው ብዬ ነው ማምነው። በተጨማሪም ይህን ሐሳብ ልትቃወሙ ትችላላችሁ። ነገር ግን የሥላሴ አስተምህሮ ግልጽ የሆኑ ብዙ አማልክትን የማምለክ ስርዓትን ይይዛል ብዬ አምናለሁ። ስለዚህ ምን ታስባላችሁ እናንተ? በእርግጥ በዚህ ሐሳብ አልስማማም። ፈጣሪ ፍጹም አሃዳዊ ብቻ ነው ከተባለ ከጥቅሙ ይልቅ የሚያስከትላቸው ችግሮች ይበዛሉ ብዬ አምናለሁ። ለምሳሌ ፍጹም አሃዳዊ ብቸኛና በባህሪው የተገለለ የሆነ አምላክ ከፍጥረታት ጋር ግንኙነት ለመፍጠር ለምን እንደፈለገ ካንቺ ለማወቅ እፈልጋለሁ። ይህ ማለት እርሱ በአንድ ወቅት ብቸኛ ነበር፣ ከዚያ ፍጥረታትን ለመፍጠር ሲል ከፍጥረታት ጋር ግንኙነት ወደሚፈጠር አምላክነት ተለወጠ ማለት ነው። እዚህ ላይ የሚነሳብኝ ትልቁ ችግር ደግሞ አምላክ በባህሪው ተለወጠ የሚለው ነው። አምላክ የሚለዋወጥ ከሆነ ደግሞ እርሱ ዘላለማዊ አይደለም ወደሚል መደምደሚያ እደርሳለሁ። ይበልጥ የሚያስፈራው ደግሞ አምላክ ተለውጦ ከፍጥረታት ጋር ግንኙነት የሚፈጠር አምላክ መሆን ከቻለ እንደገና ተለውጦ ከፍጥረታት ጋር ግንኙነት ማድረግ አይፈልግም ወደሚል ውሳኔ ላይ ሊደርስ ይችላል። ነገር ግን በሥላሴ አስተምህሮ ውስጥ ያለው ልዩነት እኛ የምናመልከው አምላክ በባህሪው ሶስትነት ስላለው ሁልጊዜም ቢሆን ከጋራ ግንኙነት ወይም ከውስጥ ግንኙነት ውጭ ሆኖ አያውቅም። እኛ የምናመልከው አምላክ በራሱ በባህሪው ፍቅር የሆነ አምላክ ነው። ስለዚህ ፍጥረታትን ለመፍጠርና ከእነርሱ ጋር ግንኙነት ለመመስረት ሲወስን ይህ ለእርሱ እንግዳ የሆነ አዲስ ባህል አይደለም ማለት ነው። ከአላህ ባህሪ ጋር ሲነጻጸር ፍጹም የተለያየ ነው። እንደምታውቂው ቁርአን እያንዳንዱ ምዕራፍ ወይም ሱራ ማለት ይቻላል የሚጀምረው እጅግ በጣም ሩህሩህ በጣም አዛኝ በሆነ በሚል ነው። እዚህ ላይም እንደገና የሚገጥመኝ ነገር አላህ ፍጹም አሃዳዊ ብቸኛ ከሆነ ይህንን እዝነቱን ለማሳየት የግድ ሪሌሽናል አምላክ ወይም የጋራ ግንኙነት ያለው አምላክ መሆን ነበረበት። ታዲያ የጋራ ግንኙነት ያለው አምላክ ሳይሆን እንዴት ሩህሩህ መሆን ይችላል? በጣም ጥሩ። ታዲያ በሥላሴ ውስጥ ያሉ አካላት እርስ በርሳቸው ይተዛዘናሉ፣ ምህረት ይደራረጋሉ ብለሽ ታምኛለሽ ማለት ነው? ምክንያቱም በዚህ አውድ ውስጥ እዝነት ወይም ምህረት ማሳየት ከተባለ በሥላሴ ውስጥ ካሉት አካላት አንዱ ስህተት እየሰራ መሆኑን ያመለክታል። ሌላው ልነካው የፈለኩት ነጥብ የአንቺን ቃላት በቀጥታ ለመጥቀስ ያህል አምላክ ፍጹም አሃዳዊ መሆኑ ችግር አለው ብለሻል። ስለዚህ አንቺ በፍጹም አሃዳዊነት አታምኝም ማለት ነው? አይ በተውሂድ ትርጓሜ መልኩ አላምንም። ሁለተኛውን ጥያቄሽን ለመመለስ እዝነት ወይም ምህረት ከግንኙነት የሚመነጭ ቢሆንም እርሱ ራሱ ከፍቅር የመነጨ ውጤት ነው። እኔ እስከማውቀው ድረስ አላህ ራሱ ፍቅር አይደለም። ስለዚህ ፍቅር የሆነውና ሁልጊዜም ፍቅር የነበረው አምላክ ደግሞ ከፍጥረታት ጋር ግንኙነት ወደሚፈጥር አምላክነት ሲመጣ የዚህ ተፈጥሯዊ ውጤት ሩህሩህ ወይም አዛኝ መሆን ነው። ባጭሩ እያልኩ ያለሁት ሁልጊዜ ፍቅር ስለነበረ አምላክ ከሌላ አካል ጋር ግንኙነት ውስጥ ሲገባ እዝነትን ማሳየት አዲስ መገለጫ አይደለም ነው። ነገር ግን ራሱ ፍቅር ያልሆነ አምላክ በድንገት ሩህሩህ ለመሆን ለእርሱ አዲስ ነው። ይህ ደግሞ እርሱ በዘላለማዊነቱ ሩህሩህ እንዳልነበረ የሚያሳይ በመሆኑ ችግር ይፈጥርብኛል። እሺ በጣም ጥሩ። ሌሎችም ውይይት ውስጥ እንዲካተቱ ፈልጋለሁ። ነገር ግን አሁን ላነሳሽው ነጥብ ምላሽ ልስጥ። አምላክ የተወሰኑ ነገሮችን የማድረግ ችሎታን በዘላለማዊነቱ ውስጥ ይዞ መገኘቱ ምንም ችግር የለውም። ለምሳሌ እናንተ ክርስቲያኖች አምላክ ቀናተኛ ወይም ጀለስ ነው ብላችሁ ታምናላችሁ አይደል? ነገር ግን አምላክ ፍጥረታትን ከመፍጠሩ በፊት የሚቀናበት ማንም ስለሌለ ከዛ በፊት ቀናተኛ ነበር ብላችሁ አታምኑ አይደል? ምክንያቱም ቅናት ማለት በዚህ አውድ ውስጥ ሰዎች ለሌሎች አማልክት ሲሰግዱ ነው። ፍጥረታት ከመፈጠራቸው በፊት ደግሞ አምላክ ቀናተኛ ነበር ብላችሁ ካመናችሁ በሥላሴ ውስጥ ያሉት አካላት ለሌሎች አማልክት ይሰግዱ ነበር ማለት አለባችሁ። ካልሆነ ግን አምላክ ከጊዜ በኋላ ተለወጠ የሚል አባባል ይወስዳቸዋል። በዚህም ላይ እናንተ ክርስቲያኖች ኢየሱስ ሥጋ ለበሰ፣ ሰው ሆነ፣
እርሱም የሥላሴ ሁለተኛ አካል ነው እንዲሁም ሁለተኛው የሰው ባህሪ ተዋሃደ ብላችሁ ታምናላችሁ ይህ ሲሆን ለአምላክ መለወጥ ነው ምክንያቱም አምላክ ከአንድ ባህሪ ተነስቶ ወደ ሁለተኛ ባህሪ ውህደት ወይም ደግሞ ሃይፖስታቲክ ዩኒየን ተራምዷል ስለዚህ አንቺ እንደ ክርስቲያን አምላክ ይለወጣል በሚለው ሐሳብ ላይ ችግር ሊኖርብሽ አይችልም ምክንያቱም በሥላሴ አስተምሮ ውስጥ አምላክ እንደተለወጠ ታምናላችሁ እስቲ አሁን ደግሞ ከሌሎቻችሁ መስማት ፈልጋለሁ እኔ ስለ ቅናትና አምላክ ፍቅር ስለመሆኑ በጠቀሱ ላይ መናገር ፈልጋለሁ ይህንን ግልጽ እናድርገው መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላል ስለዚህ ፍቅር እርሱ የሚያደርገው ድርጊት ሳይሆን ራሱ ማንነቱ ወይም ባህሪ ነው አሁን ይህን ከያዝን ይህ ፍቅር የነበረው በሶስትነቱ የውስጥ ግንኙነት ምክንያት መሆኑን እንረዳለን አብ ወልድን ይወደዋል ወልድ አብን ይወዳል መንፈስ ቅዱስ ደግሞ ያንን ፍቅር ያስተሳስረዋል ስለዚህ አምላክ ቀናተኛ ነው በቅናት ላይ ተመስርቶ ይሰራል እንደሱ አይደለም አምላክ የሚሰራበት ቅናት ጽድቅ ነው ምክንያቱም የፍቅሩ መገለጫ በመሆኑ እርስ በርሳቸው ይቀናኑ ነበር ማለት አይደለም ሐሳቡ ከእዝነት ወይም ምህረት ጋር ተመሳሳይ ነው እዝነት የፍቅሩ መገለጫ ነው መሐሪ ለመባል አስቀድሞ ለፍጥረታቱ ምህረት ማሳየት ነበረበት ማለት አይደለም እርሱ አስቀድሞ ፍቅር ነው ስለዚህ ከፍቅር የሚመነጩት ደግሞ እዝነትና ቅዱስ ቅናት ናቸው ከእርሱ የሚመነጩት እነዚህ ናቸው ስለዚህ አንቺ አምላክ እንዴት በቅናት ላይ ተመስርቶ እንደሚሰራ የተሳሳተ ግንዛቤ ያለሽ ይመስለኛል ምክንያቱም አንቺ የምታምኚው አምላክ አህዳዊ ስለሆነ ያንቺ አምላክ ያንን ያደርጋል በሌላ በኩል ግን የኛ አምላክ ይህንን አያደርግም የኛ አምላክ የፍቅር መገለጫ ነው እሺ በጣም ጥሩ እንግዲህ አምላክ ፍቅር መሆኑንና የመሳሰሉትን ጠቅሰሻል እንደናንተ ክርስቲያኖች አባባል አምላክ ፍቅር ነው አምላክ በሐሳብ ሊመነዘር ከሚችል ከማንኛውም አካል በላይ እንዲሁም ደግሞ ሊታሰብ ከሚችል ነገር ሁሉ በላይ የላቀና ታላቅ መሆኑን ተስማማላችሁ እናም እናንተ ፍቅርን ለሌላ አካል ማካፈል ፍቅርን በራስ ውስጥ ብቻ ይዞ ከመቀመጥ የተሻለ እንደሆነ ታምናላችሁ ትክክል ነው ከዚህ በላይ ታላቅ የሆነ ሌላ የፍቅር አይነት አለ ወይስ ይሄው ነው ከፍተኛው ጥግ ብላችሁ ታምናላችሁ አይ የተጋራ ፍቅር ከሁሉም ከፍተኛው ጥግ ነው እሺ በጣም ጥሩ ታዲያ አምላክ ሶስት አካላት አሉት በመባሉ ከፍተኛውን የፍቅር ደረጃ እንደሚያሳይ ትናገራለሽ አይደል ምክንያቱም እርሱ ፍቅርን ለሌሎች ሁለት አካላት እያካፈለ ትክክል ነው ትክክል የተጋራ ፍቅር የህብረት ፍቅር ከፍተኛ ጥግ እሺ ፍቅርን ከብዙ ሰዎች ጋር መጋራት ለምሳሌ ለአንድ ሰው ብቻ ከማካፈል ይልቅ የላቀ መሆኑን ተስማሚያለሽ በዚህ ተስማሚያለሽ ቤተሰብ ወዴት እያመራሽ ነው ልደርስበት የፈለግኩት ነጥብ አምላክ ፍቅር ለመሆን በራሱ ባህሪ ውስጥ ፍቅርን መግለጽ ማለትም የጋራ ግንኙነት ፍቅር ሊኖረው ይገባል ብለሽ ካመንሽ እንዲሁም የሥላሴ አስተምሮ እውነት የሆነው አምላክ ይህንን ማድረግ ስላለበት ነው ብለሽ ካሰብሽ እንግዲያውስ አምላክ ሊታሰብ ከሚችል ነገር ሁሉ በላይ የላቀና ታላቅ መሆን ስላለበት ፍቅሩም ቢሆን ከፍተኛ ጥግ ላይ መሆን አለበት ስለዚህ አምላክ ከሶስት አካላት በላይ መሆን አለበት የሚለውን ሐሳብ መቀበል ይኖርብሻል አምላክ የግድ ያስፈልገውም ከዚህ መርህ የተነሳ አይደለም እንደማምነው አምላክ የግድ ያስፈልጋል ከሚል መርህ የተነሳ እኔ እንደማምነው ታዲያ አምላክ አፍቃሪ መሆን ያስፈልገውም እያልሽ ነው እርሱ በባህሪው አፍቃሪ ነው አፍቃሪ መሆኑ ግን የግዴታ አስፈላጊ አይደለም ቆይ ጠብቆኝ ታዲያ አምላክ አፍቃሪ ሳይሆን አምላክ መሆን ይችላል ጥያቄ ይሄ ነው ያስፈልጋል ወይ ስል እንደናንተ አስተምሮ አምላክ ፍቅር ሳይሆን አምላክ መሆን ይችላል ወይ ማለት ነው አይደለም እኔ የነበረው የግዴታ አይደለም ነው ሌሎቹ ያነሱ ያሉት ነጥብም ይሄ ይመስለኛል ግዴታ አፍቃሪ መሆን አያስፈልገውም ምክንያቱም ይሄ የእርሱ ባህሪ ወይም ማንነት ስለሆነ ነው እናም በዚህ ላይ ግን ላንቺ ማቀርበው ጥያቄ አለኝ እሺ ቀጥይ አፍቃሪ መሆን ማለት ከራስ ወዳድነት ነፃ መሆን ነው ብለሽ ታምኛለሽ ግዴታ እንደሱ አይደለም ምክንያቱም ፍቅር በሶስት መልኩ ይገለጻል በዚህ እናንተ ሳትስማሙ አትቀሩ ከነዚህ መካከል ሁለቱ የራስ ፍቅር ወይም self love እና የጋራ ግንኙነት ፍቅር ወይም relational love የሚባሉት ናቸው የጋራ ግንኙነት ፍቅር ሳይኖርሽም ቢሆን አፍቃሪ መሆን ትችያለሽ
ሌላኛው ነጥብ አምላክ ሊታሰብ ከሚችል ነገር ሁሉ በላይ የላቀ አካል ነው ብላችሁ ታምናላችሁ ወይ ብዬ ጠየቁበት ምክንያት ብዙ ሰዎች የሥላሴ አይነት አምላክ የሚያስፈልገን አምላክ የጋራ ግንኙነት ፍቅር ያለው እንዲሆን ስለሚፈልግ ነው። ይህም ከእርሱ ባህሪ ውስጥ የሚገኝ ነገር ነው። አምላክ ፍቅር ነው፣ ስለዚህ አምላክ ሲኖር ፍቅርም አብሮ አለ ሲሉ ስለማይ ነው። ለዚህ ነው እናንተም ያስፈልገዋል የሚለውን የቃላት አጠቃቀም ላይ ችግር ያለባችሁ ይመስለኝ። እኔ ለማለት የፈለኩት አምላክ ካለ ፍቅርም አለ። አምላክ አፍቃሪ መሆን የግዴታው ካልሆነ እናንተ መጀመሪያ ላይ አምላክ በውስጡ የፍቅር ግንኙነት ሊኖረው የግድ ነው ስትሉ የነበራችሁትን የአምላካችሁን ማንነት ትታችኋል። አሁን እያወራችሁ ያላችሁት ስለሌላ አምላክ ነው እንጂ እኛ ክርክሩን ስለጀመርንበት አምላክ አይደለም። አምላክ አፍቃሪ መሆን ካላስፈለገው ደግሞ ይህ የተነጋገርንበት ያለ ነው አምላክ ሊሆን አይችልም። አፍቃሪ መሆን ያስፈልገዋል ስል ለማለት የፈለኩት ይህንን ነው። በአጠቃላይ እኔ እስካሁን ያነሳሽው ሀሳብ 3 ጥያቄዎችን ራሴን እጠይቃለሁ። መጀመሪያ ጥያቄ አንቺ መልሰሻል፣ እርሱ ፍጹም አሃዳዊነት ምንድን ነው የሚለው ነው። ይህንን ጥያቄ አስቀድመሽ መልሰሻል። እንደ አንድ ሙስሊም ለአንቺ ምን ማለት እንደሆነም አብራርተሻል። ሁለተኛው ራሴን የምጠይቀው ጥያቄ የአምላክ ባህሪ ምንድን ነው የሚለው ነው። ስለ አምላክ ባህሪ ሳስብ ስለ መንፈስ ፍሬዎች አስባለሁ። እዚህ ጋር ገላትያን 5:22 ለመጥቀስ ፈልጋለሁ። ከነዚህ የመንፈስ ፍሬዎች መካከል አንዱ ደግሞ ያለ ራስን አሳልፎ መስጠት ወይም ያለ ሰልፍለስነስ ለማሳየት በጣም አስቸጋሪ የሆነ ነው። ኢየሱስ ሥላሴ መሆኑን እናያለን። ይቅርታ ማለቴ አምላክ ሥላሴ መሆኑን የምናየው ራሱን አሳልፎ ስለሰጠን እኛ ከእርሱ ጋር እንደገና በትክክለኛ ግንኙነት ላይ እንድንቆም ልጁን ስለሰጠ ነው። ከእርሱ ጋር በትክክለኛ ግንኙነት ላይ ላለመቆም የወሰንነው ግን እኛ ነን። እናም ይህ ከራስ ወዳድነት ነፃ መሆኑን ፍጹም ያሳያል። እርሱ ታውቃላችሁ እናንተ ተውት በቃ ራሳችሁ ናችሁ እኮ ዞር ያላችሁት እኔ ምንም ማድረግ የለብኝም ሊል ይችል ነበር። እርሱ ግን በተለየ መልኩ በማሰብ እጅግ በጣም ስለምወዳቸው ሌላ እድል እሰጣቸዋለሁ፣ ራሴን አሳልፌ እሰጣለሁ አለ። ልጁን የሰጠውም ለዚህ ነው ብዬ ነው ማስበው። ነገር ግን በዚህ ላይ የኔ መከራከሪያ የሚሆነው